ሰላም ውድ የኢንፎትሪክስ ቤተሰቦች፣ ዛሬ የምናወራው ስለ እድሜ ነው። ብዙዎቻችን ሃያዎቹ እድሜያችን ላይ ስንሆን ጊዜው የማያልቅ ይመስለናል። ነገር ግን 30 ዓመት በድንገት ነው የሚመጣው። 30 ዓመት የህይወት መጨረሻ ሳይሆን የሁለተኛው ምዕራፍ መጀመሪያ ነው። ዛሬ ወደዛ ምዕራፍ ከመሸጋገራችሁ በፊት ልታደርጓቸው የሚገቡ 10 መሰረታዊ ነገሮችን በዝርዝር አሳያችኋለሁ። ይህ ቪዲዮ ለወደፊት ስኬታችሁ እንደ ኮምፓስ ያገለግላል። በሃያዎቹ እድሜ ውስጥ የሚወሰዱ እርምጃዎች የቀጣዩን 40 እና 50 ዓመታት የህይወት አቅጣጫ የመወሰን አቅም አላቸው። 30 ዓመት ሳይሞላ በደንብ ልታስብባቸውና ልትተገብራቸው የሚገቡ 10 ጥልቅ ነጥቦች እነሆ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለብዙዎች እንዲዳረስ ላይክ አድርጋችሁ ቪዲዮውን ጀምሩ። አንደኛ፣ የፋይናንስ ነጻነት መሰረት ፋይናንሻል ፋውንዴሽን። ገንዘብን ማግኘት ብቻ ሳይሆን ማስተዳደርን ተማር። 30 ዓመት ከመሙላት በፊት የአስቸኳይ ጊዜ ፈንድ ኢመርጀንሲ ፈንድ ሊኖር ይገባል። ይህም ቢያንስ ለ6 ወራት የሚያበቃ መጠባበቂያ ገንዘብ ነው። በተጨማሪም በትንሽ ብር ኢንቨስት ማድረግ ወይም ኮምፓውንድ ኢንተረስት ያለውን ጥቅም ተረድተ ሀብት ማፍራት የምትጀምርበት ጊዜ አሁን ነው። ሁለተኛ፣ ከፍተኛ ተፈላጊነት ያላቸው ክህሎቶች ወይም ሃይ ቫልዩ ስኪልስ። ዲግሪ ብቻውን ዋጋ የለውም። ዓለም የሚከፍል ለምትችለው ስራ ነው። ዲግሪ ብቻውን ዋስትና በማይሆንበት ዘመን ገበያው የሚፈልጋቸውን ተግባራዊ ክህሎቶች አዳብር። ለምሳሌ ዲጂታል ማርኬቲንግ፣ ኮዲንግ፣ ዳታ አናሊሲስ ወይም ከፍተኛ የንድፍ ዲዛይን ጥበብ። እነዚህ ክህሎቶች በየትኛውም ቦታ ሆነ ገቢ እንድታገኝ ያስችሉሃል። ሶስተኛ፣ የአካልና የአእምሮ ጤና ግንባታ። በሃያዎቹ ውስጥ የምትገነባው አካል በአርባዎቹ ውስጥ ለሚኖር ጤና ዋስትና ነው። ቋሚ ስፖርት መስራት፣ የተመጣጠነ ምግብ መመገብና በቂ እንቅልፍ መተኛት የቅንጦት ሳይሆን ግዴታ መሆን አለባቸው። እንዲሁም የአእምሮ ሰላምን የሚረብሹ ነገሮች ለይተ በማወቅ ራስን የመንከባከብ ወይም ሰልፍ ኬር ልምድ አዳብ። አራተኛ፣ ጠንካራ የግንኙነት መረብ ወይም ኔትወርኪንግ። your network is your net worth እንደሚባለው ከምትውላቸው ሰዎች ጋር ትርጉም ያለው ግንኙነት ፍጠር። ካንተ የተሻሉ ስኬታማና አርአያ ሊሆኑ የሚችሉ ሰዎችን ፈልገ ቅረብ። የምትውላቸው 5 ሰዎች ያንተን የወደፊት ማንነት ይወስኑታል። አምስተኛ፣ ውድቀትን እንደ ትምህርት መውሰድ ወይም ሪስክ ቴኪንግ። 30 ዓመት ሳይሞላ ብዙ ነገር ለመሞከርና ለመሳሳት የተመቸ ጊዜ ነው። ትልቅ ኃላፊነት እንደ ትዳርና ልጆች ሳይመጣብ በፊት አዳዲስ የንግድ ሐሳቦችን ሞክር። ብትከስር እንኳን ተመልሰ ለመነሳት ጉልበትና ጊዜ አለ። መፍራት ያለብህ መሳሳትን ሳይሆን አለመሞከርን ነው። ቢዝነስ ሞክረው ደቅ፣ ከስህተት ተማር። አይሆንም መባልን አትፍራ። ጸጸት ከስህተት በላይ እንደሚጎዳ አወቅ። ስድስተኛ፣ የቋንቋና የኮሚኒኬሽን ብቃት። ሐሳብህን በግልጽና በማራኪ ሁኔታ መግለጽ መቻል ትልቅ ተሰጥኦ ነው። ቢያንስ አንድ ዓለም አቀፍ ቋንቋ ወይም እንግሊዘኛ በብቃት ተማር። ይህ ካለ ዕውቀትህና ሥራ ከሀገር ውስጥ አልፎ ዓለም አቀፍ ገበያ እንዲደርስ ያደርገዋል። ሰባተኛ፣ ራስን በየቀኑ ማሳደግ ወይም ኮንቲኒየስ ለርኒንግ። ትምህርት ቤት ስለጨረስክ መማር አቆምክ ማለት አይደለም። በቀን ቢያንስ 30 ደቂቃ መጽሐፍ የማንበብ ወይም አዳዲስ ነገሮችን የመማር ልምድ ይኖርህ። ዓለም በየቀኑ እየተቀየረች ስለሆነ ካልተማርክ ወደ ኋላ ትቀራለህ። ስምንተኛ፣ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ። ቁጣህን፣ ደስታህንና ፍላጎትህን መቆጣጠር ተማር። በሰዎች አስተያየት አለመበገርና ለራስ ያለህን ግምት ከሌሎች ማረጋገጫ ቫሊዴሽን አለመጠበቅ የብስለት ምልክት ነው። ይህ በስራህም ሆነ በማህበራዊ ህይወትህ ስኬታማ ያደርግሃል። ዘጠነኛ፣ የጉዞና የባህል ልምድ። ካደክበት አካባቢ ወጣ ብለህ አዳዲስ ቦታዎችንና ባህሎችን እወቅ። ይህ ጉዞ የአስተሳሰብ አድማስን ያሰፋዋል። ዓለም አንተ ከምታውቃት በላይ ሰፊ መሆኑን ስትረዳ ለችግሮች የምትሰጠው መፍትሄና የምታመነጨው ሐሳብ የተለየ ይሆናል። አስረኛና የመጨረሻው፣ ግልጽ የህይወት ዓላማ ራዕይ ወይም ቪዥን። በቀጣዮቹ 10 ዓመታት የት መድረስ ትፈልጋለህ? ይህንን በግልጽ አስቀምጥ። ዝም ብሎ የሚነፍስ ነፋስ ወደማይፈለግ ቦታ እንዳይወስድ የራስ ኮምፓስ ወይም ራዕይ ይኑርህ።
በየቀኑ የምታደርጋቸው ትናንሽ ነገሮች ወደዛ ትልቅ ግብ የሚወስዱ መሆናቸውን አረጋግጥ። በስተመጨረሻም የምመክርህ 30 ዓመት የውድድር መጨረሻ ሳይሆን የጥንካሬ መጀመሪያ ነው። እነዚህ ነጥቦች አሁን መተግበር መጀመር በራስ መተማመን እንዲጨምርና የተረጋጋ ህይወት እንዲኖር ያደርጋል። ጊዜው አሁን ነው። በጥቂቱ ጀምር። ሁሉንም በአንዴ ለመተግበር ከመሞከር ይልቅ ከእያንዳንዱ ዘርፍ አንዳንድ ወሳኝ ልምድ መርጠ ጀምር። 30 ዓመት ሲሞላ ዞር ብለህ ስታይ የምትኮራበት እንጂ የምትጸጸትበት ህይወት እንዳይሆን ዛሬውኑ እነዚህን ነጥቦች ተግባራዊ አድርግ። ከነዚህ ውስጥ አንተ የጀመርከው የትኛውን ነው? ኮሜንት ላይ አሳውቀኝ። ለዚህ ቪዲዮ ክፍል 2 እንዲሰራላችሁ ከፈለጋችሁ ላይክ አድርጉ። ለሚወዷቸው ወጣቶች ሼር ማድረጉን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ኢንፎትሪክስ ነበርን። ቻው።